ሰላም በያላችሁበት ውድ ኢትዮጵያውያን የቻናሎች ተከታታዮች፣ በዛሬው ትዕይንት የወፍ ጎጆ የተሰኘው የቤተሰብ ተከታታይ ድራማ ላይ ቱርካንና እንዲሁም ሶመር ዳግመኛ የተጋቡበትን ፋቲ በመጨረሻ ዳሪያን በማግኘት አባቷ እንደሆነ የነገረበትን ትዕይንትና ሚኔ ለነስሪን መጣ ልጅ እንዳላትና የልጇን አባት ሶመር እንደሆነ የተናገረችበትን በዚህ የተነሳ ነስሪን ራሷን ስታ ሆስፒታል የገባችበትንና እስከ መጨረሻው የታመመችበትን እንዲሁም ሌሎች አጓጊና አስደንጋጭ ትዕይንቶችን ይዤ ቀርቤያለሁ። በተጨማሪ የምዕራፍ 1 የመጨረሻውን ክፍል የወፍ ጎጆንም ትዕይንት እንደዛው ይዤ ቀርቤያለሁ። እስከ ትዕይንቱ ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት ጠየቅኩኝ። ቪዲዮውን በቅድሚያ ላይክ አድርጉት። ከትዕይንቱ ላይ ከድራማው ላይ ማን ይመቻችኋል? ኮሜንት ስፍራው ላይ አስቀምጡልኝ። ወደ ዛሬ ትዕይንት አለፍኩኝ። ሰላም በያላችሁበት ውድ ተመልካቾቼ፣ ዛሬ ይዤላችሁ የቀረብኩት እጅግ በጣም አጓጊና አስደንጋጭ የሆነው የወፍ ጎጆ ትዕይንት ሲሆን እስከ ትዕይንቱ ፍጻሜ አብራችሁ እንድትቆዩ ስል በታላቅ አክብሮት ጠይቃለሁ። ወደ ትዕይንቱም አለፍኩኝ። ሶመርና ቱርካን ዳግመኛ ለመጋባት አሁን ላይ ወስነዋል። እናም የመጨረሻ ነገራቸው ለቤተሰቦቻቸውም ከተናገሩ በኋላ ቀለበትን በማድረግ የጋብቻ ስነ ስርዓት እየፈጸሙ ይገኛሉ። በዚህ መካከል ግን ነስሪን አንድ የሰማችው ቅስም የሚሰብር ትልቅ ነገር አለ። እሱም የመጀመሪያው ከሩቻ እንደማትፈልግና ሩቻ የቱርካን ቤተሰብ እንደማትፈልግ ነግራታለች። እናም አሁን ነስሪን በዚህ ነገር እጅግ በጣም አዝናለች። እናም ተከፍታለች። ይህ በእንዲህ እንዳለ ሌሎች ቤተሰቦች ደግሞ የሰርጉን ስነ ስርዓት እያከበሩ ነው። መሱድ፣ ዱኑሽ፣ ዳሪያ እንዲሁም አባታቸው ሳዲቅም። በሌላ በኩል ቱርካንና እንዲሁም ደግሞ ሶመርም አሉ። ነስሪን የሰማችውን ሰምታ ወደ ቤቷ ውስጥ ትገባለች። ሰርጉን መበጥበጥ አልፈለገችም ነበር። እናም ወዲያው ቦርሳዎቿን በማስቀመጥ እዛው ቤቷ ውስጥ ምግብ የተሰራበት ስፍራ ላይ ተክዛ ቁጭ ብላለች። ሶመር ይመጣል። የሰርጉ ስነ ስርዓት ይጀምራል። እናም በመጨረሻም ቢሆን ከእጃቸው ሊወጣ ያለውን ቤት መመለሱን ይነገራቸዋል። ይህም ሁላቸውን ያስደስታቸዋል። እናም ቤቱ በእጁ የገባው ሳዲቅም ደስ ብሎት ከሶመር ጋር በደንብ ይተቃቅፋሉ። ዳሪያ ስልክ ተደውሎ ከፋቲ እንድትመጣ ይነገራታል። ዳሪያ መምጣት ነበር አማራጭ የላትም። ምክንያቱም ደግሞ ፋቲ የደበቃቸውን ሚስጥር ለቤተሰባቸውን እያስቸገረ እንደሆነ ማወቅ ስለነበረባት ሰርጉን አቋርጣ ማንም ሰው ሳይመለከታት ቀስ ብላ ከዛ ቦታ በመውጣት ወደ ፋቲ ጋር ታምራለች። ሩቻ በመኪናዋ ሚኔን ይዛት ወደ ነስሪን ቤት ይዛት መጣች። እናም ወዲያው ሚኔን ከመኪናው እንድትወርድና ሂዳ ለነስሪን እውነታውን እንድትናገር ነገረቻት፣ ሰርጉን እንድታቋርጥላት። ምክንያቱም ሩቻ አሁን የሶመርና የቱርካንን ጋብቻ ስለማትፈልግ ነበር። ሚኔ ወደ ቤት መምጣቷን የተመለከተችው ነስሪንም ቱርካንን ፈልጌ ነበር ብላም ስትናገር፣ ነስሪንም ቱርካን አሁን ስራ ይዛለች። ቱርካን አሁን ትንሽ ፕሮግራም አለበት፣ ከኔ ጋር ማውራት ትችላለች፣ የምትፈልጊውን ነገር በሙሉ ለኔ ልትነግሪኝ ትችላለች በማለት ነስሪን ሚኔን ትነግራታለች። እናም በመጨረሻ ወደ ውስጥ ሚኔ ትገባለች። ልክ ሩቻ እንደገባችው ምንጣፎቿን እየረገጠች በጫማዎቿ ወደ ቤት ውስጥ ትገባለች። ነስሪን ይህ ነገር ቢያበሳጫትም ምንም ለማለት አልፈለገችም ነበር እና አሁን ሚኔ ዮሐና ዓላማዋ እርጉዝ መሆኗንና የሶመር ልጅ ወደ ውስጥ እንዳለ መናገርና ማሳወቅ ነበር። ነስሪን እሺ እሱ ጋር መቀመጥ ትችላለች፣ ተቀመጪ እና የምትፈልጊውን ነገር ንገሪኝ ብላ ትነግራታለች። በመጨረሻም ነገሩን ለመናገር የፈለኩት ለቱርካን ቢሆንም ግን ተመልከች፣ አሁን ሆዴ ውስጥ ልጅ አለ። እናም ይህ ሆዴ ውስጥ ያለው ልጅ ደግሞ ትክክለኛ አባቱን ይፈልጋል። ጥሩ አድርገሻል ልጄ፣ ትክክለኛ አባቱን መፈለግም እና ማወቅም አለበት አዎ ብላ ነስሪን ትናገራለች። ሚኔ ግን በዚህ ሰዓት ላይ ልክ ብለሻል፣ ግና ደግሞ ትክክለኛ አባቱ ማን እንደሆነ ገምጪ። የአንቺ ልጅ ባል። ምን? የኔ ልጅ ባል? ሶመር የልጅ አባት ነው፣ ፍቅረኛዬም ነበር። ቱርካን የልጄን አባት የነጠቀች ነው በማለት ለነስሪን ትነግራታለች። ነስሪን ይህ ለሷ አስደንጋጭ ነገር ነበር፣ መቀበል ከበደ። ግን የእውነት ሶመር ያንቺ ልጅ አባት ነው? አዎ በማለት ሚኔ ትናገራለች። ይህን የሰማችው ነስሪን ሰማይ ምድሩ ይገለባበጥባታል። ራሷን እስከ መሳት ትደርሳለች። በጣም ትደነግጣለች። ነስሪን በጣም አዘነች። ሚኔ የምትፈልገውን ነገር ተናገረች። እናም ካለችበት ቤት ውስጥ ወዲያው እጆቿን ወደ ውስጥ አርጋ ትወጣለች። ሳዲቅ እንዲሁም ደግሞ ቱርካን፣ ሶመር ሁሉም የሰርግ ስነ ስርዓት ላይ ናቸው። ዳግመኛ ሰርግ በሚል አሁን ሰርጉ የነሱ የፍቅር ነው። ግን እውነታውን ያልተናገረው ሶመር እስካሁን አለ። ልጅ እንዳለው ከሌላ ሴት ለቱርካን አልነገራትም።
ሌላኛው አስደንጋጭ ትዕይንት ይቀጥላል። ፋቲ በመጨረሻ ዳሪያን ይጠብቃት ነበር። እናም ህፃናቶች መጫወቻ ቦታ ስፍራ ላይ ይጠብቃታል። ንገረኝ ብላም ስትናገር እኔ አንቺን እንደመጥፎ ሰው ነው አይደለም የምታየኝ? መናገር የምትፈልገውን ንገረኝ። ከአባቴና ከማዬ ጋር ምንድን ያለበት ችግር ፋቲ? እነግርሻለሁ ግን መጀመሪያ መልሽልኝ። እኔ ለአንቺ መጥፎ ሰው ነኝ? እኔ እንደተቀመጥኩት ተቀመጪ በማለት አብራው እንድትቀመጥና ታሪኩን እንድታዳምጠው ሚስጥሩን ማወቅ የምትፈልግ ከሆነ የእሱን ሙሉ ታሪክ ማወቅ እንዳለባት ይነግራታል። ዳሪያም አማራጭ አልነበራትም። መስማት ከፈለግሽ ተቀመጪ ብሎም ሲነግራት ወዲያው ትቀመጣለች። እሺ አሁን ንገረኝ፣ በል ቀጥል፣ ቶሎ በል ግን አፍጥነው የሚሄድበት ቦታ ላይ በማለት ለፋቲ ትነግረዋለች። ፋቲም ተመልከች፣ እኔ የሆነ ሰው ነበሩ፣ ከአባትሽ ጋር የምኖር ሰው፣ አብረን ነበር የምንኖረው። እናም በጣም የሚወዳትና በጣም የምታምር ሴት ነበረች ሚስቴ። የሚስቴ አይን ልክ እንደ አንቺ አይን ነው፣ ተመሳሳይም ነው፣ ይመሳሰላል። እናም ተመልከችማ ሚስቴና እኔ ልጅ ወለድን። እሺ ልጅ ወለድክና ምን ይሁን? ግን እኔ ትንሽ አደጋን ፈጠርኩ። የልጄም እናት ሞተች። እኔም ደግሞ እሷን ለመሰከም ስርቆት ቦታ ውስጥ የተለያየ ወንጀላቶችን ሰራው እያለ መናገሩን ይቀጥላል። ሚኔ ዋና ዓላማዋን አሳክታለች። ሰርጉ ይበጠበጣል ብላ ማስባ ጸጥ ብላ ካለችበት ቦታ ወጥታለች። ሩቻ እየጠበቀቻት ነበር። እሺ ተናግረሻል በማለት ሚኔ ስቴጋት አዎ ተናግሬያለሁ፣ አሁን ካለንበት ቦታ መሄድ እንችላለን በማለት ሁለቱም ተያይዘው ይሄዳሉ። ዳሪያ እየጠበቀች ያለችው የፋቲን የመጨረሻ ንግግር ነው። እሺ አንተ ወደ ሌላ ቦታ ተሰደድክ፣ እናም ደግሞ ሚስትህ ሞተች እና ምንድነው ከኔ ጋር የሚያገናኘው ነገር ምንድነው ልትነገረኝ የፈለከው በማለት ጠይቀችው። እሱን ተመልከች፣ እውነታውን ወቂ። እኔ ታሪክ መናገርም ላይ ብዙ ነገራቶችም ላይ ጎበዝ አይደለሁም፣ ግን አንድ እውነት አውቃለሁ። ወንድሜ አንቺን ነጥቆኛል። ምን? እኔ ነጥቋል? ምን እንደምትዋለው? አዎ ልጄ አንቺን ነጥቆኛል። አንቺ የኔ ልጅ ነሽ። አንቺ የኔ ልጅ ነሽ። ምንድነው ያልከው? እኔ አንተ ልጅ ነኝ? እንዴት ብሎ ነው አንተ ልጅ ሊሆን የሚችለው? የእውነት ልሻለሁ፣ አንቺ የኔ ልጅ ነሽ ልጄ። እናትሽ ሞታለች። እናም በመጨረሻ እኔም ከሌላ ቦታ ወደ ሌላ ቦታ ሄድኩኝ። ይህን የተጠቀሙት ወንድሜ ሳዲቅና እንዲሁም ነስሪን አንቺን ለማሳደግ ወሰዱሽ፣ እናም በስማቸው አስጠሩሽ በማለት ይነግራታል። ዱንሽ ከዚህ በፊት ከዳሪያ ጋር ያወሩትን ማስታወስ ጀመረች። ዳኒያና ዱንሽ እርስ በርስ እያወሩ ባሉበት ሰዓት ላይ ትልቅ ሚስጥር እንደደበቋት ነግሯን ነበር። በመጨረሻም ለምን ከቤተሰቡ ጋር እንደምትጣላ ዳሪያ ራሷን እያስታወሰች እናም በመጨረሻ ሁሉም ነገር እያሰበች ማልቀስ ጀመረች። የእውነትም እሷ ትክክለኛ የፋቲ ልጅ እንደሆነች አሰበች። ግና እውነታው አልነበረም። ትክክለኛው የፋቲ ልጅ እናት ኮመንት ስፍራው ላይ ሀሳባችሁን አስቀምጡልኝ። ዳሪያ ይህን ስትሰማ እጅግ በጣም ተበሳጭታም ትቆማለች። እውነታው እንደተደበቀች እናም በጣም አስደንጋጭ ነገር ውስጥ እንደገባችም ታስባለች። ሩቻ ቤተ መንግስቷ ውስጥ ተመልሳ ትገባለች። በዚህ መካከል ስልክ ይደወላል። ሙስጠፋ ከተባለ ሰው ይደወላታል። በዚህ ሰዓት ላይ ሩቻ ወደ ቤት ውስጥ እየገባች ነው። እናም ሰራተኛዋ ስልኩን ሰጣታለች። ስልኩንም በማንሳት ሃሎ በማለት ሩቻ ማን ነው ብላ ጠይቃለች። ስልኩን የደወለውም ሰው ሙስጠፋ ኮልማን ይባላል፣ እኔ የወዛን ልጅ ነኝ ሲል ይነግራታል። ይህን የሰማችው ሩቻ በጣም ትበሳጫለች። እናም ምን እያልክ ነው? አዎ አባቴን ፈልጌ ነበር የደወልኩት ሲል ያስደነግጣታል። ሩቻ ባልተቤቷ ልጅ እንዳለው አታውቅም። ልጅ ከሌላ ሰውም አለው። ይህ ልክ አባት ልጁን ይተካል የሚለው ታሪክ ነው። እናም ሶመርም ቢሆን ልጅ አለው ልክ እንደ አባቱ። የሩቻን እጅግ በጣም አስደነገጣት። በሌላ በኩል ደግሞ ነስሪን የሰማችውን ነገር መቀበል አልቻለችም። በአንድ በኩል ከሩቻ እንደማትፈለግና ልጇ እንደማትፈለግ የተጠላች እንደሆነች ተነገራት። በሌላ በኩል ሚኔ መጣ ሶመር የሚባለው ሰው ልጅ እንዳለውም ተነገራት። ይህ ለሷ መቆጣጠር ከምትችለው አቅም በላይ ነው። በሌላ በኩል አስደንጋጭ ነገር ውስጥ ገብታለች። እናም በገባችበት ሰዓት ላይ ሰርጉን ከሩቁ እየተመለከተች ትገኛለች። ከፎቁ ላይ ሳትወርድ ሰርጉን እያደረጉ ያሉት ሶመርና እንዲሁም ደግሞ ቱርካን አለው። ቱርካንና ሶመርን ከመረበሽ ይልቅ ህመሟን በራሷ ለመያዝ ወሰነች። እናም በመጨረሻ እነሱ እየጨፈሩ እየተዝናኑ ባሉበት ሰዓት ላይ እነሱን እየተመለከተች ወደ አልጋዋ ላይ
ሂዳም ትተኛለች። ነስሪን ጭንቅላቷ በጣም የተረበሸ ነው። በጣም እየደነገጠችም ትገኛለች። ባላሰበችውም ሁኔታ አልጋዋ ላይ ለማረፍ ትሄዳለች። እንቅልፍ ቢጤም ይወስዳታል። ወደ አልጋዋ ላይ የሄደች ሁሉንም ነገር እያሰበች ትገኛለች። እናም አሁን በጣም ደንግጣ ተረብሻ ትገኛለች። በዚህ መካከል ነበር ዶኖሽ እማዬ ቀረች በማለት እናቷን ለመጥራት ወደ ክፍሏ የገባችው። ሰርጉን ያከበረው የሚገኙት ሙሉ ቤተሰቦች አሉ። እማዬ የት ነው ያለሽው በማለት ዶኖሽ ደግሞ እናቷን እየፈለገች ትገኛለች። እማዬ በማለት ወደ አልጋዋ ላይ ስትሄድ እናቷ ተኝታ ትመለከታለች። እማዬ ተኝተሽ ነው? እባክሽ ተነሺ፣ ነይ ቶሎ እንሂድ፣ ነይ ቶሎ እንሂድ፣ ሰርጉ ላይ መገኘት አለብሽ። እማዬ ንቂ እባክሽ፣ እንደ ደካመሽ አውቃለሁ፣ ግን ደግሞ ንቂ፣ አባዬ እየፈለገች ነው ብላ ዶኖሽ ልታነቃት ብትሞክርም ልትነቃ አልቻለችላትም። በዚህ መካከል እማዬ ብላ ገልበት ስታረጋት የእውነትም እናቷ ራሷን ስታዋ ወድቃለች። ዶኖሽን ስታይ በጣም ደንግጣ እማዬ ተነሺ እማዬ ተነሺ በማለት በፍጥነት እየሮጠች ወደ ውጭ ትወጣለች። አባዬ በማለትም ወደ ውጭ በመውጣት እማዬ ታማለች፣ እባካችሁ ቶሎ ድረሱላት በማለት እያለቀሰች ሁሉንም ቤተሰብ ትጠራለች። ይህን የሰሙት ሙሉ ቤተሰቦችም ትልቅ ድንጋጤ ውስጥ ይገባሉ። እማዬ ራሷን ስታ ወድቃለች፣ እባካችሁ ነው በማለት ትጠራቸዋለች። እና ሙሉ ቤተሰቡ ተሰብስቦ እሷን ወደ ሆስፒታል ለመውሰድ ሙከራ ያደርጋሉ። ውድ ተመልካቾች ትዕይንቱ እዚህ ላይ ይጠናቀቃል። ይህ ትዕይንት የምዕራፍ 1 የመጨረሻው ክፍል ነው። እናም የመጨረሻው ክፍል የምዕራፍ 1 ሲሆን ምዕራፍ 2 ደግሞ በቀጣይ ክፍል ይዤላችሁ የሚቀርብ ይሆናል። ኮመንት ስፍራው ላይ ስለ አቀራረቤ፣ ስለ ተረካይ እንዲሁም ስለተሰማችሁ ስሜት ኮመንት ስፍራው ላይ እንድታስቀምጡልኝ በታላቅ አክብሮት ጠየቁኝ። እስከዚህ ስለተከታተላችሁኝም ከልብ አድርጌ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮመንት ስፍራው ላይ አስቀምጡልኝ። ስለ ቪዲዮዬ እንዲሁም ቪዲዮዬ ላይ የተመለከታችኋቸውን የወደዳችኋቸውን ሐሳቦች እንድታስቀምጡ እየጠየቅኩኝ ትዕይንቱን አጠናቀቅኩኝ። ከልብ አድርጌ አመሰግናለሁ።